ሰላም እንዴት ናችሁ? ኤአይ ቢና በዩቲዩብ ተመልሷል። ዛሬ ይዤላችሁ የመጣሁት ኖትቡክ ኤልኤም የሚባለው ኤአይ ሙሉ ሪቪው ነው። ከስክራች ጀምረን እስከ መጨረሻው እንዴት ነው መጠቀም የምትችሉት የሚለው ሙሉ እናያለን። የዩኒቨርሲቲ ተማሪ ከሆናችሁ በተለይ ደግሞ ጊዜ ለሌላችሁ ማንበብ ለሰለቻችሁና የተለያዩ ስራዎችን ስትሰሩ ፈተና ሳታውቁት ለደረሰባችሁ ተማሪዎች ይህ ቪዲዮ ለእናንተ ነው። እንዴት ነው በአንድ ቀን ብቻ ግሬዳችሁን ከሲ ወደ ኤ መለወጥ የምትችሉት የሚለውን በዚህ ኤአይ አሳያችኋለሁ። ቀጥታ ወደ ቪዲዮ እንግባ። እውነቱን ለመናገር ባለፈው የነበረን ፈተና ላይ ምንም ዝግጅት አልነበረኝ። በአንዳንድ ምክንያቶች አንድ ቀን ሲቀረው ነበር ፈተናው ራሴን ያገኘሁት። 500 ገጽ በላይ ፒዲኤፎች እና የተለያዩ ማቴሪያሎች ምንም ያላነበብኳቸው ነበሩ። በአንድ ቀን ውስጥ እንዴት መዘጋጀት እንደቻልኩኝ አሳያችኋለሁ። ከዚህ በፊት የነበረኝ ግሬድም ሲ አካባቢ ነበረ። የአሁኑን ፈተና ጥሩ ሰርቼ ካላለፍኩኝ ውጤቴ የወረደ እንደሚሆን ተጨንቄ ሳለ ነው ኖትቡክ ኤልኤም የሚባለውን የጎግልን ኤአይ ያገኘው። በአንድ ቀን ውስጥ ብቻ ሙሉ ፈተናውን መዘጋጀት ቻልኩኝ። ግሬዴንም ከሲ ወደ ኤ እንዴት ቀየርኩት የሚለውን ሙሉ አጠቃቀሙን አሳያችኋለሁ። መጀመሪያም ኖትቡክ ኤልኤም ምንድን ነው? ኖትቡክ ኤልኤም ኤአይ ነው። ልክ እንደ ጄሚኒ እና እንደ ቻትጂፒቲ አይነት ኤአይ ነው። ከነሱ ለየት የሚያደርገው ነገር ሶርስ ግራውንድድ የሆነ ኤአይ ነው። እናንተ ባስገባችሁት መሰረት ብቻ ነው መልሶችን ሊመልስላችሁ የሚችለው። እናንተ ካስገባችሁት ወጦ ሌላ መልስ ሊያስገባ አይችልም እና የመሳሳት ቻንሱም በጣም ጠባብ ነው የሚሆነው። በመጀመሪያም ጎግል ጋር ትገቡና ኖትቡክ ኤልኤም ብላችሁ ሰርች ታረጋላችሁ። ከዛም እዚህ ጋር የሚመጣላችሁን ኖትቡክ ኤልኤም.ጎግል የሚለውን አንዴ ክሊክ ታረጋላችሁ። ከዛ እንደምታዩት እዚህ ጋር ይሄ ከተከፈተላችሁ በኋላ ትራይ ኖትቡክ ኤልኤም የሚለውን አንዴ ክሊክ ታረጋላችሁ። እንደምታዩት ኖትቡክ ኤልኤም ተከፍቷል። አዲስ ከሆናችሁ ሳይን አፕ አድርጉ ይላችኋል። ሳይን አፕ ታረጋላችሁ። በጎግል አካውንታችሁ ሳይን አፕ ካረጋችሁ በኋላ ይሄ ኢንተርፌስ ይከፈትላችኋል። ከዛም ከላይ እንደምታዩት ክሬት ኒው የሚለውን አንዴ ክሊክ ታረጋላችሁ። ከዛ እንደምታዩት ክሬት ያደርግላችኋል አዲስ ኖትቡክ ማለት ነው። ፋይላችሁን በሊንክ ማስገባት ትችላላችሁ። ዌብሳይት ጋር ያለ ማቴሪያል ከሆነ ሊንኩን እዚህ ጋር ማስገባት ትችላላችሁ። ከዛ ውጭ ደግሞ ያወረዳችሁት ፋይል ካለ እንደ ፒዲኤፍ አይነት ፋይሎች ካሉ አፕሎድ ማድረግ ትችላላችሁ እዚህ ጋር ማለት ነው። አፕሎድ ካረጋችሁ በኋላ እንደምታዩት እዚህ ጋር ሶርስ ከሚለው ጋር ሎድ ያደርግላችኋል። ሙሉ ፋይሉን አንብቦ እስከሚጨርስ ትንሽ ትጠብቃላችሁ ማለት ነው። ከዛ እንደምታዩት እዚህ ጋር ራይት ካረገላችሁ በኋላ ሙሉ ፋይሉን አንብቦ ጨርሷል። ወደ ቻት ትመለሱና በመቀጠልም እንደምታዩት ከኢንትሮዳክሽኑ ታች ጋር ታይፕ የምታደርጉበት ፓርት አለ። እሱ ጋር የምትፈልጉትን ጥያቄ ባስገባችሁት ፋይል መሰረት መጠየቅ ትችላላችሁ ማለት ነው። ለምሳሌ እኔ ይሄንን ልጠይቀው። እንደምታዩት አናላይዝ ያደርግና መልሴን ያስቀምጥልኛል ማለት ነው። ባስገባውት ፋይል መሰረት እንደምታዩት ይሄንን መልስ አስቀምጦልኛል። እንደዚህ ያደረጋችሁ የምትፈልጉትን ጥያቄ እየጠየቃችሁ ማንበብ ትችላላችሁ። በመቀጠል ደግሞ የማሳያችሁ ስቱዲዮ የሚል ፓርት አለ ላይ ጋር እንደምታዩት ስቱዲዮ የሚለውን አንዴ ክሊክ ታረጋላችሁ። ከዛ እዚህ ጋር እንደምታዩት ብዙ እናንተን ለማገዝ የተቀመጡ ማቴሪያሎች ናቸው። ከነዚህ ውስጥ አውዲዮ ኦቨርቪው የሚል አለ፣ ቪዲዮ ኦቨርቪው አለ፣ ማይንድ ማፕ፣ ሪፖርት እና ፍላሽ ካርድ ኩዊዝ የሚሉ ብዙ አሉ። ከነዚህ ውስጥ እናንተ ደስ ያላችሁን የሚጠቅማችሁ በተለይ አውዲዮ ኦቨርቪው እና ሪፖርትስ የሚለውን ብትጠቀሙ ትመክራችኋለሁ። አውዲዮ ኦቨርቪው ሁለት ሰዎች እንደ ፖድካስት ያስገባችሁትን ማቴሪያል እንዲያወሩት ማድረግ ማለት ነው። የማንበቢያ ጊዜ ከሌላችሁና እንደኔ አይነት አጋጣሚ ካጋጠማችሁ ምናልባት ማንበብ ካልቻላችሁና ስታነቡ ደግሞ የሚሰለቻችሁ ከሆነ አውዲዮ ኦቨርቪው ትልቅ መፍትሄ አለው ማለት ነው። እንደ ፖድካስት ነው የምታዳምጡት። ደስ የሚል ነገር አለው። ሪፖርትስ የሚለውን ስናይ ደግሞ ሪፖርትስ የሚለውን አንዴ ክሊክ ታረጋላችሁ። ሪፖርትስ የሚለውን አንዴ ክሊክ ስታረጉ እንደምታዩት ብሪፊንግ ዶክ ሚላለ፣ ስተዲ ጋይድ ሚላለ፣ ብሎግ ፖስት ምናምን ሚላሉ። ከዚህ ውስጥ ላይ እናንተ መጠቀም ያለባችሁ አሪፍ ናቸው ብዬ የማስባቸው ብሪፊንግ ዶክ እና ስተዲ ጋይድ የሚለው
አሪፍ ናቸው። እነሱ ምንድናቸው? ብሪፊንግ ዶክ የሚለው ሙሉ ፋይላችሁን ብሪፍ በሆነ መልኩ በራሱ ኖት ያወጣላችኋል ማለት ነው። ስተዲ ጋይድ የሚለው ደግሞ ጥያቄዎችን ያወጣላችኋል። ከታች መልሳቸውን አንድ ላይ እያደረገ ወደ 10 ጥያቄዎችን ያወጣላችኋል። እነሱን ጥያቄዎች ትሞክራላችሁ ማለት ነው። ስለዚህ ብሪፊንግ ዶክ የሚለውን አንዴ ክሊክ እናድርገውና እንደምታዩት ጀነሬቲንግ ሪፖርትስ ይላል። እሱን ትንሽ ትጠብቁታላችሁ። ኢንተርኔታችሁ ፈጣን ከሆነ ወዲያው ጀነሬት ያደርግላችኋል። በመቀጠልም እንደምታዩት አውዲዮ ኦቨርቪው አሪፍ ነው ብያችኋለሁ። እሱንም ክሊክ እናደርገውና ጀነሬቲንግ አውዲዮ ኦቨርቪው ይለናል። እሱንም ትጠብቁታላችሁ። እንደምታዩት ጀነሬቲንግ አውዲዮ ኦቨርቪው የሚለው የተወሰነ ሚኒቶችን ሊጠይቅ ይችላል ከኢንተርኔታችሁ ፍጥነት አንጻር ማለት ነው። እንደምታዩት ጀነሬት አድርጎ ጨርሷል። ሁለቱንም ሪፖርቱንም አውዲዮ ኦቨርቪውንም ጨርሶልኛል። ስለዚህ እያንዳንዱን እየከፈትነ እናያለን ማለት ነው። ብሪፊንግ ዶኩን ስናየው አንዴ ክሊክ እናደርገውና እንደምታዩት ከኢንትሮዳክሽን ጀምሮ እስከ መጨረሻው እስከ ሳመሪው ድረስ ሙሉ ብሪፍ የሆነ ኤክስፕላኔሽን ኖት ያወጣልናል ማለት ነው። እንደምታዩት ይችን ብቻ በማንበብ ለፈተና መዘጋጀት እንችላለን ማለት ነው። የተመረጡ ኖቶች ናቸው። እስከነ ዲስክሪፕሽናቸው አንድ ላይ አድርጎ ነው የሚያወጣልን። ደስ የሚል ኖት ነው ማለት ነው። ይሄንን በማንበብ ለፈተና መዘጋጀት ትችላላችሁ። አውዲዮ ኦቨርቪውን ስናየው እንደምታዩት የመጀመሪያው አውዲዮ ኦቨርቪው ነው። እሱን አንዴ ክሊክ ታደርጋላችሁ። project either succeeds and stales or crashes and burns 3 months in. That is exactly what we need to unpack. To do this, we're digging into a comprehensive lecture series on ይሄንን ፖድካስት በማዳመጥ ብቻም ለፈተና መዘጋጀት ትችላላችሁ። በተጨማሪም ቀደም በመግቢያዬ ላይ እንደነገርኳችሁ ጥያቄዎችን ያዘጋጅልናል ብያችሁ ነበረ። ስለዚህ ሪፖርትስ የሚለውን አንዴ ክሊክ እናደርጋለን። ከዛ ስተዲ ጋይድ የሚለው ጥያቄዎችን ያዘጋጅልናል ማለት ነው። እሱን አንዴ ክሊክ እናደርገዋለን። ከዛ ጀነሬቲንግ ሪፖርት ይላል። ቤዝድ ኦን ዋን ሶርስ፣ አንድ ሶርስ ብቻ ስላስገባውለት ነው። እናንተ ያላችሁ ማቴሪያል በሙሉ ነው የምታስገቡለት። ኖቶች ካላችሁ እናንተ ያወጣችኋቸው ኖቶች ካሉ እና ሌሎች ማቴሪያሎች ካሉ እነሱን አንድ ላይ ታስገቡለታላችሁ። በነዛ ቤዝድ አድርጎ ነው የእናንተን ሪፖርት የሚያወጣላችሁ። አውዲዮ ኦቨርቪውን ከአስገባችኋቸው ማቴሪያሎች ነው ጥያቄዎችን የሚያወጣላችሁ ማለት ነው። እንደምታዩት ስተዲ ጋይድ የሚለው ጥያቄዎችን አዘጋጅቶልን ጨርሷል። ስለዚህ አንዴ ክሊክ እናደርገዋለን። ከዛ እንደምታዩት 10 ጥያቄዎችን ኩዊዞችን ሙሉ አውጥቶልናል። እነሱን ጥያቄዎች ከተመለከታችሁ በኋላ ከታች አንሰሮችንም በዛው አስቀምጦልናል። አንሰሮችን እዚህ ጋር ማየት ትችላላችሁ ማለት ነው። ከዛ እንደምታዩት ታች ጋር ኢሴ ኩዌሽኖችም አሉ። የኔ ጥናት ስትራቴጂ 3 ነገሮች ነበሩት። በመጀመሪያም ፋይሎችን ሙሉ ማቴሪያሎችን ወደ ኖትቡክ ኤልኤም ማስገባትና አውዲዮን ጀነሬት አድርጌ አውዲዮን ዳውንሎድ እናደርገውና እሱን ዳውንሎድ የተደረገውን ፖድካስት ስተኛም ስጓዝም እሱን ስበላም ሙሉ ለሙሉ በቃ ያዳመጥኩት ነበረ መንቀሳቀሰው። አንድ ቀን ብቻ ስለቀረኝ አውዲዮ በጣም ውጤቴን ከፍ እንዲል ረድቶኛል። ሌላኛው ደግሞ አጭር ማብራሪያዎችን ከሶርሱ እንዲያወጣልኝ አረኩና አጭር ማብራሪያዎችን ማንበብ ነበረ የተከተልኩት ስትራቴጂ። በእነዚህ ምክንያቶች ውጤቴን ከሲ ወደ ኤ መቀየር ችያለሁ። ይሄ ኖትቡክ ኤልኤም በተለይ ዩኒቨርሲቲ ውስጥ ላላችሁ ተማሪዎች፣ ማንበብ ለሰለቻችሁና የማንበቢያ ጊዜ ላጣችሁ ተማሪዎች በጣም ትልቅ መፍትሄ ይዞላችሁ ነው የመጣው። ቁም ነገር እንዳገኛችሁበት አልጠራጠርም። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ይጠቅመዋል ለምትሉት ሰው ደግሞ ሼር በማድረግ ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስላቸው አድርጉልኝ። ቪዲዮ ከተመቻችሁ ላይክ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።